ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ አይፈጠርም። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ይሄን አውቆ የሚፎካከር ኃይል ሐሳብ ካለው አደረጃጀት ካለው ሐሳቡን ሽጦ ህዝብ አሳምኖ እንዲመረጥ፣ እኛ ደግሞ ምርጫው ዲሞክራሲያዊ እንዲሆን የምንፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂቲሜት ጠንካራ መንግስት መፍጠር ይጠበቅብናል። ከዚህ ውጭ ያሉ ህልሞች አይሆኑም። የጀመርነውን የዲሞክራሲ ጉዞ ያጨናግፉ ይሆናል እንጂ አይሆኑም። ዲሞክራሲ እንዳይጨናገፍ የጀመርናት ጭላንጭል ጉዞ ወደ ኋላ እንዳትመለስ የሚፎካከርም ህዝብም መንግስትም በከፍተኛ የኃላፊነት ስሜት መስራት ይኖርብናል። መንግስትን ከጀመረው ኮርስ አውጥቶ ወደ ለመደው ወዳደገበት ነገር መውሰድ ቀላል ነው። ያ ደም መፋሰስ የማንፈልገው የመንግስት ስርዓት አይነት እንዳይፈጠር የምንፈልግ ኢትዮጵያውያን በትብብር በድግግፍ መንፈስ በተቻለ መጠን ለዲሞክራሲ ጉዞ መሰረት የሚጥል ምርጫ ማድረግ አለብን። ለዚህ ኮሚትድ መሆን አለብን። ለዚህ በመንግስት ኃላፊነት ላይ ያለን ሰዎች ኮሚትድ መሆን አለብን። ሁላችሁም እንደምታውቁት ኢትዮጵያ ካርታ ላይ ነው ያለችው። ውስጧ ፈርሷል። በቀላሉ ልናባላት እንችላለን። ካባላናት በኋላ እንደ ሀገር ኤግዚስት ማድረግ ያለመቻል ብቻ ሳይሆን በአካባቢ ላይ የፈጠረች ያለው ተጽዕኖን ማስቆም እንችላለን ብሎ ለሚያስቡ ህልመኞች እድል ይሰጣል።